ስፔንና ጣሊያን ከሰሞኑ ከተፈጠረው የስደተኞች እንቅስቃሴ ጋር በተያያዘ የገቡበትን አተካራ አልቋጩም። ጣሊያን ከስፔን የሚነሱ መንገደኞች በተለየ እንዲፈተሹ ማድረግ መጀመሯን ተከትሎ ይህንን ፍተሻ በሁለት ቀናት ውስጥ እንድታነሳ ስፔን አሳስባለች። የስፔን መንግስት ጣሊያን የጀመረችውን የድንበር ፍተሻ እስከ እሁድ ድረስ ማታነሳ ከሆነ ተመጣጣኝ እርምጃዎችን እንደሚወስድ አስጠንቅቋል። እርምጃውንም ተገቢ ያልሆነ ከአውሮፓ ህብረት መሰረታዊ መርሆች ጋር የሚቃረንና በስፔን ዜጎች ላይ የተደረገ አድሏዊ ተግባር ነው ሲልም ኮንኗል። የሮም አስተዳደር ፍተሻውን የጣለው በቅርቡ በሴውታ አቅጣጫ በተከሰተው የህገወጥ ስደተኞች ፍሰት ሰበብ እንደሆነ ይገልጻል። የስፔን መንግስት ግን ውሳኔው ከሸንገን የጉዞ ስምምነትና መሬት ላይ ካለው እውነታ ጋር የማይጣጣም ነው ሲል እርምጃውን ተቃውሟል። ዛሬ የወጣው የስፔን መግለጫ ወደ ሲዮታ የገቡት ስደተኞች ወደ አውሮፓ ህብረት የሸንገን የጉዞ ክልል የመንቀሳቀስ መብት አልነበራቸውም ይላል። ሁሉም በሚባል ደረጃ ወደ ሞሮኮ መመለሳቸውን በመጥቀስም ሁኔታው በሌሎች የአውሮፓ ሀገራት ላይ የደህንነት ስጋት አይፈጥርም ሲልም ይሞግታል። የኢጣሊያ መንግስት በበኩሉ ጊዜያዊ የድንበር ላይ ፍተሻው ለ1 ወር የሚካሄድ መሆኑን በመጥቀስ ተገቢነት አለው ሲል እየተከራከረ ነው።